ቆማችሁ ስታዩት ማለት ነው በጣም ትርምስምስ ያለ ቦታ ነው። በጣም ትርምስምስ ያለ በጣም እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ ለየት ያለ ቪዲዮ ነው ይዤላችሁ መጣሁት። እሱም ቪዲዮ የ12ኛ ክላስ ውጤት ያልመጣለት ተማሪ የቀን ውሎ ነው የምናየው። ከዛ በፊት ሰብስክራይብ ጠዋት ነው። አሁን ከእንቅልፍ እንነሳለን። ያው ልብሳችን ለባብሰን ቁርሳችን በልተን አሁን ወደ ጂም እንሄዳለን። ያው ከዛ በኋላ የሚመስለውን ነገር አብረን እናያለን። ዛሬ አርፍደን ስለተነሳን ነው። ያው ግድ ደግሞ ጂም መሄድ አለብን። ያው ጂም መቅረት ስለሌለብን ነው። ያው እንደሚታወቀው ያው 11 ሰዓት ነበር መሄድ የነበረብኝ። ያው ለሄድም ያሰብኩት እንደዛ ነበር። ያው ማታ ላይ ቪዲዮ ኤዲት እያደረኩ ስላመሸው ለዛ ነው ጠዋት ላይ አርፍጄ ነው የተነሳሁት። ሂደን ጂም አላገኘንም፣ ያው ዝግ ሆኗል። አሁን እስኪ ወደ ጎርጊስ ወይም ወደ መርካቶ እንሄዳለን ጫማ ፍለጋ ለአመት በዓል። እንደዚህ ፏ ብለናል። ይመቻችሁ። ባሳችን ውስጥ ገብተናል። ያው እስኪ ጉዞ ወደ መርኬ። ከጭርተራ ምርጥ ጫማ አለ ተብሎ ከሄድን በኋላ እዛ አላገኘነውም። የምንፈልገውን አይነት አላገኘንም ማለት ነው። ስለዚህ ወደ አንዋር መስጊድ በስተጀርባ እየሄድን ነው። እዛ ምርጥ ጫማ አለ ሲባል ሰምተናል። እስኪ እዛ እንሂድና ያለውን ቫይብ አብረን እናያለን። ጭርተላ ስራ አጣን ወደ አንዋር መስጊድ በስተጀርባ ደግሞ ምርጥ እቃዎች ምርጥ ጫማዎች አለ ሲባል ሰምተናል። ያው ኢትዮጵያ ውስጥ እንደምታውቁት ነው ሰከንድ ነው ያሉት። ሰከንድ ጫማ ሆኖ ራሱ ምርጥ የምታገኙ በየቦታው አታገኙም። አንዳንድ ቦታ ነው የምታገኙት። እስኪ በስተጀርባው እንገባና እስኪ እናያለን። ካገኘን ነው፣ ካላገኘን ያው እስኪ በነገራችን ላይ መርካቶ ከላይ ቆማችሁ ስታዩት ማለት ነው በጣም ትርምስምስ ያለ ቦታ ነው። በጣም ትርምስምስ ያለ አልኳችሁ። በጣም በቃ ወከባ የሚበዛበት ቦታ ስላችሁ በጣም ብዙ ሰው የሚበዛበት በጣም በቃ እዩት እስኪ እዩት። በፈጣሪ ስም ይሄ ሁሉ አሁን አስቡት እንግዲህ ይሄ ሁሉ ሰው። ለማንኛውም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ያው ለኔ ይጠቅመኛል ማለት ነው። ስለሚጠቅመኝ ያው ሰብስክራይብ ላይክ እያደረጋችሁ ያው የተመቻችሁን ደግሞ ኮሜንት አስተያየት ደግሞ ብትሰጡ ጥሩ ነው። እዚህ ቦታ ላይ አሁን ከያዟችሁ አይለቋችሁም ማለት ነው። መጋረጃ ካልገዛችሁ ነው የምትባሉት። ፍላጎት ሳይኖራችሁ ራሱ ከያዟችሁ በቃ አይለቋችሁም። በስንት መከራ ነው የምትፋቷቸው እዚህ ቦታ ላይ ማለት ነው። እኛን ራሱ የሆነ ሰውዬ ይዞን ያው መጋረጃ ካልገዛችሁ እያለ ነበረ። እንደምታዩት ይሄ ሰውዬ ማለት ነው በግድ ነው የተፋታ ነው። በስተመጨረሻ ደርሰናል። እስኪ ምን እንደሚመስል አብረን ተጠግተን እናየዋለን። እስኪ ገባ ብለን ጫማዎች እናያቸዋለን። ያው እንደምታዩቸው ነው ጫማዎች። ያው እኛ የምንፈልገውን አይነት ፈለግ አደረግን። እዚህ ጋር አግኝተናል። ከዛ ተስማምተን እየተከራከርን ነበር። ተስማምተን ገዝተናል። ያው የምንፈልገውን አይነት ጫማ አግኝተናል። ስለዚህ ያው እዚህ ጋር ገዝተን እየወጣን ነው ማለት ነው። ያው የምትፈልጉ አይነት ጫማ ከፈለጋችሁ እዛ ታገኛላችሁ ማለት ነው። ያው ሰከንድ ነው። ያው ኢትዮጵያ ውስጥ እንደምታውቁት ሰከንድ ጫማ ነው ያለው።
በመጨረሻ ከመርካቶ ተመልሰናል። ያው እቃ ገዝተን ጫማችንንም ገዝተናል። ያው ተመልሰናል። ሰፈራችን ይሄን ይመስላል። አሁን ያው ከዚህ በኋላ እንሄዳለን ማለት ነው። ቤተክርስቲያን እንሄድና ያው ማማት ስለሆነ እንሰግዳለን። እዛ ሄደን ተከታተል። ያው ጂምም ስላልገባን ግዴታ ጂምም መግባት አለብን። ሰላም ጀሞ ከጂም ወጥተናል። አሁን ወደ ቤት እንሄዳለን። ወደ ቤት ሄደን ፎዋችንን ሰርተን ያው ምግባችን ምናምን ነገር እንበላና ያው ከጂም ስለወጣን ግዴታ ነው ከበላን በኋላ በቃ ማንኛውም ያው የዛሬ ቀን ውሎ በጣም አድካሚ ነበረ። ያው እንደምታዩት ያው መርካቶን በጣም ዙረናል፣ ጫማ ፍለጋ ማለት ነው። ያው የምፈልገውን አይነት ጫማ አላገኘሁም። ጭርተራ ሄድኩ። አንዋር መስጊድ በስተጀርባ ነው ያገኘሁት፣ በስተመጨረሻ ማለት ነው። ኤርፎርስ ነው ይሄ ጫማ ነው። ይሄ እዚህ ላይ የምታዩት ነው። ያው አሁን ደግሞ ከጂም ገብተን ያው ሻወር ወስደን ምናምን ነገር ስፖርታችንም ሰራርተን ነው ያወጣነው። ለማንኛውም ተከታተሉኝ እስኪ። ከጂም ተመልሰን ምግባችን ሰርተናል። ያው ምግብ እየበላን ነው ማለት ነው። እስኪ ያው ከተመቻችሁ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ ያው በሌላ ቪዲዮ እንድንመጣ ማለት ነው። ያው ለእናንተ ምንም ላያደርግላችሁ ይችላል። ሰብስክራይብ ስላደረጋችሁ ከደሞዛችሁም ወይም ከምንም ነገራችሁ ስለማይቀነስ ሰብስክራይብ እያደረጋችሁ ያው በሌላ ቪዲዮ ደግሞ ይዤላችሁ እስከምመጣ ድረስ ባላችሁበት ሰላማችሁ ይብዛ። ያው የዛሬ ቪዲዮ ይሄን መስል ነበረ። ይመቻችሁ።